እነሱ አልተለወጡም ይያል የሰዎችን መለወጥ መስፈርት የምታደርግ ከሆነ ግን ተሳስተሃል። እንዲህ ይላል ጠቢቡ የሀገሬ ሰው ከበሮን በሰው እጅ ሲያዩት ያምር ሲይዙት ግን ያደናግር። ልክ ከበሮ በሰው እጅ ሲታይ እንደሚያምረው ሁሉ አንተም በራስህ ህይወት ላይ እየተደናገር ለምን መጀመሪያ ሌሎች አልተለወጡም አትበል። ራስህን ተመልከት እስኪ ለውጥን ራስህ ላይ ጀምረው። ለችግሮችህ መፍትሄ የምታገኘው ራስህ ላይ አተኩረ መለወጥ ስትጀምር ብቻ ነው። እንዳትለወጥ አስሮ የሚይዝህ ነገር ያለፈው የኋላ ታሪክ ጥሩ አለመሆኑ ከሆነ ግን አስታውስ። ለጥሩ ወደፊት ጥሩ የኋላ ታሪክ መስፈርት አይደለም። ይህ ማለት ያለፈው ታሪክ ምንም ጥሩ ባይሆን አሁን ከመለወጥና ስኬታማ ከመሆን በጭራሽ አያግድህም። ስለ ለውጥ ሲነሳ አንድ አባባል አለ። እንቁላል በውጭ ኃይል ሲሰበር ህይወት ያቆማል፣ ውስጥ ያለችው ጫጩትም ትሞታለች። በውስጥ ኃይል ከሆነ ግን ህይወት ይጀምራል፣ ጫጩታም ትፈለፈላለች የሚል። ስለዚህ አንተም ለውጥን ከውስጥ ጀምረው። አስተሳሰብህን በመቀየር ልብህን ለአዲስ ነገር ንጹህና ዝግጁ በማድረግ ጀምረው። ለመለወጥ ከፈለክ አንድ ነገር ልብ በል። በማንኛውም ሁኔታ ላይ ብትሆን አሁንም ለመለወጥ በጭራሽ አልረፈደም። እንድትለወጥ ደግሞ መጀመሪያ ከውስጥ የመነጨ ፍላጎት፣ ቁርጥ ያለ ውሳኔ፣ ከዚያም ጽኑ የሆነ እምነት፣ ዋናው ደግሞ የተግባር ሰው መሆን አለብህ። ያኔ በእርግጠኝነት ለውጥን ቀስ በቀስ እያየህ ትሄዳለህ። ስለዚህ በመታገስ ጽናትን ተላበስ። የምትፈልገው ነገር ሁሉ እንዲቀየር ቅድሚያ አንተ ተለወጥ። ለምንድን ነው ሙሽራ ልብስ ለበሽ? የሙሽራ ልብስ የለበስኩት ሰርጌ ስለሆነ ወይ ሌላ ነገር ስለሆነ ሳይሆን መለወጥ አለብን። ሁላችንም ከትናንት የተሻለን መሆን ሰዎች መሆን አለብን። ስለዚህ እንድንለወጥ ሁላችንም መወዳደር ያለብን ከትናንታችን ጋር ነው። ስለዚህ እኔም ከትናንት የተሻለ ሆኜ የተሻለ ሰው ሆኜ የተሻለ ባቀራረብ ለመምጣት ፈልጌ ነው። እሺ አመሰግናለሁ።